በቂሊንጦ ማረሚያ ቤት በተጠርጣሪዎች ቁጥር መብዛት ምክንያት ከፍተኛ መጨናነቅ ተፈጥሯል። ኢሰመኮ ትግላችን በጋራ እንጠብቅ፣ መዳረሻችንን እንወቅ፣ ከምንጊዜውም በበለጠ የትግላችን አረሞችና ሾተላዮች እየተከታተልን ትግላችን ለሚደርስበት መዳረሻ የበኩላችን መወጣት አለብን። የአፍባሃ ደቡብ አማራ ቀጠና አሳምነው እዝ የውጭ ጉዳይ መምሪያ ኃላፊ፣ የአፍባሃ ምስራቅ አማራ ምኒልክ እዝ ጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል በምዕራብ ወሎ ግንባር ሰሞኑን በደማቅ ሁኔታ አስመርቋል። ዳግማዊ ቴዎድሮስ አምስተኛ ኮር የቡድን መሳሪያዎችና የመገናኛ ሬዲዮችን ጨምሮ በርካታ የጠላት ኃይል መማረኩ ታወቀ። በአገዛዙ በድሮና በመድፍ የታገዙ ሁለት የኮማንዶ ክፍለ ጦሮችንና የሁለት እዝ ሰራዊትን ከሚኒሻ አድማ ብተና አባላት ጋር አጣምሮ አሰልፎ የተዋጋበትና የሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ሙትና ቁስለኛ መሆኑ ተሰምቷል። አምስት የዘራፊው ብልጽግና አገልጋይ የነበሩ የሚሊሻና አድማ ብተና አባላት የ206ኛ ኮር 14ኛ ክፍለ ጦሩን ተቀላቀሉ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። በቂሊንጦ ማረሚያ ቤት በተጠርጣሪዎች ቁጥር መብዛት ምክንያት ከፍተኛ መጨናነቅ ተፈጥሯል። ኢሰመኮ የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው በላይ ተጠርጣሪዎች የያዘ በመሆኑ ከፍተኛ መጨናነቅ እንደተፈጠረ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አስታወቀ። የሰብአዊ መብት ተሟጋች ይህንን ያስታወቀው የተቋሙ ከፍተኛ የስራ ኃላፊዎች በማዕከሉ ያደረጉትን ጉብኝት አስመልክቶ በወጣው መግለጫ ነው። በማረሚያ ቤቱ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸውን ኢሰመኮ ትኩረት የሚሹ ጉዳዮች በማለት ገልጿቸዋል። ከነዚህ በተጨማሪ በማረሚያ ቤት የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩ፣ ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑ፣ የሚያስፈልጓቸውን ሸቀጦች ለመግዛት አለመቻላቸው ሌላው ክፍተት ነው ተብሏል። ተጠርጣሪዎች የሚፈልጓቸውን መጻሕፍት ለማስገባት መቸገራቸው፣ እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ አለመሆኑን ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝቱ ለመገንዘብ ችሏል። በቂሊንጦ ማረሚያ ቤት የተፈጠረውን መጨናነቅን ለማስቀረት ፍርድ የተሰጣቸውን ሰዎች ወደ ቃሊቲ ከፍተኛ ማረሚያ ተቋም ለማዛወር በማረሚያ ቤቱ እንደተወሰነ ተገልጿል። ይህ መፍትሄ በፍጥነት ተግባራዊ እንዲደረግ የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ አሳስበዋል። ዳግማዊ ቴዎድሮስ አምስተኛ ኮር የቡድን መሳሪያዎችና የመገናኛ ሬዲዮችን ጨምሮ በርካታ የጠላት ኃይል መማረኩ ታወቀ። ዳግማዊ ቴዎድሮስ አምስተኛ ኮር አካሎች በምስራቅ በለሳዊቷ ጣይመን ከተማ ሰፍሮ የሚገኘውን የብልጽግና ወንበር አስጠባቂ ሰራዊት በሶስት አቅጣጫ ወደ ካምፑ ዘልቆ በመግባት ሲያበራዩት አርፍደዋል። በጨበጣ ውጊያ የጠላትን ሁለት ምሽጎች በመደረማመስ የአብይን ግብስብስ ኃይል እያራወጡ ሻምበል መሪዎችን በመደምሰስ ቀሪዎቹን አባላት ሙትና ቁስለኛና በመጨረሻ ምርኮኛ አድርጋቸዋል። በዚህ አውደ ውጊያ ላይ የኮሩ ተወርዋሪ ኃይል አጼ ኢያሱ ክፍለ ጦር፣ ዞዛምባ ክፍለ ጦርና የንስር በለሳ ክፍለ ጦር የተወሰኑ አካላት እንዲሁም የኮሩ የስራ አስፈጻሚ አካላት በውጊያው በመሳተፍ ጠላትን አንገት ያስደፋ ድል እንዲመዘገብና ጎንደር የበጋሻው ክፍለ ጦር የቆረጣ ውጊያ ስልትን በመጠቀም የጠላትን ኃይል አንገት አስደፍቶ እንዲማረክ ትልቅ ሚና ተጫውተዋል። በውጊያው ከተገኙ ድሎች መካከል 1000 የብሬን ተተኳሽ ተማርኳል። 2000 የክላሽንኮቭ ተተኳሽ ተማርኳል። 100 የእጅ ቦምብ ኤፍ1 ማለት ነው ተማርኳል። 2 የመገናኛ ሬዲዮ፣ 3 ብሬን መትረጊስ፣ ከ55 በላይ ክላሽንኮቭ ጠመንጃዎች ተማርኳል። በወታደራዊ ቁሳቁሶች መካከል ገቢ የተደረጉ ሲሆን በሰው ኃይል ከደረሰበት ኪሳራ መካከል 25 መከላከያ እስከ ሙሉ ትጥቁ ተማርኳል። 37 በላይ መከላከያ እስከ ወዲያኛው ተሸኝቷል። 35ቱ ደግሞ ቁስለኛ የተደረጉ ሲሆን በዚሁ ምክንያትም የጓህ ላይ መጀመሪያ ደረጃ ሆስፒታልና አርባያ ሆስፒታል በቁስለኞች መጥለቅለቁም ታውቋል። መረጃውን ያደረሰን አፍባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ዘርፍ ኃላፊ አብነት ሞላ ነው። በአገዛዙ በድሮና በመድፍ የታገዙ ሁለት የኮማንዶ ክፍለ ጦሮችና የሁለት እዝ ሰራዊትን ከሚኒሻ አድማ ብተና አባላት ጋር አጣምሮ አሰልፎ የተዋጋበትና የሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ሙትና ቁስለኛ መሆኑ ተሰምቷል። ከለላ ወረዳን ጨምሮ በበርካታ የምዕራብ ወረዳዎች ላይ ታህሳስ 28 2018 ዓ.ም ከንጋት ጀምሮ እስከ ምሽት ከባድ ውጊያ መደረጉን በዕለቱ መረብ ሚዲያ በሁሉም የማህበራዊ ትስስር ገጾች መዘገቡ ይታወቃል። በውጊያው አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና በዙ 23 የታገዙ ሁለት የኮማንዶ ክፍለ ጦሮችንና ከሁለት እዝ የተውጣጣ ሰራዊትን አሰልፎ የነበረ ቢሆንም ነገር ግን ተለባቢን ጫጫ በአንድ ሙቀጫ የተባለውን አባባል ደርሶበት በጥቂት የፋኖ አህዶች የተሰነዘረበትን ጥቃት መቋቋም ባለመቻሉ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። ውጊያው የተካሄደው በጃማ፣ በከለላ፣ በልጓም፣ በደብረ ዘይት
በለገሂዳ ገነቴ፣ በመሃል ሳይንት ደንሳ ከተማ፣ በተንታጅ ባር፣ በመቅደላ ማሻ፣ በጉጉፍቱ ካቤና በሰኞ ገበያ ላይ ነው። በአፋ ምኒልክ ዕዝ ከ3ቱ ኮሮች ማለትም ከንጉስ ሚካኤል አሊ ኮር፣ ከልጅ ኢያሱ ኮር እና ከደጋው መብረቅ ኮር እንዲሁም የዕዙ ልዩ ዘመቻ አሃድ ከሆነችው ከበላጎ ተወርዋሪ ከሻለቃ የተውጣጡ የፋኖ አሃዶችና ከአፋድ ሸዋ ጠቅላይ ግዛት እዝና ከወሎ ጠቅላይ ግዛት እዝ የተውጣጡ የፋኖ አሃዶች ጥምረት በመፍጠር ነው በጠላት ብልጽግና ቡድን ወታደሮች ላይ ጥቃት የከፈቱ። በአገዛዙ በኩል በአየር ወለድ ኮማንዶ መምሪያ የ105ኛና የ107ኛ ክፍለ ጦር ኮማንዶዎችን ጨምሮ በሰሜን ምስራቅ እዝ የ801ኛ ኮር ሰራዊትና የ11ኛ እዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎቼ ሲል የሚመካባቸው ፓራ ኮማንዶ የሚል መጠሪያ ያላቸው የሚሊሻ አባላትና የአድማ ብተና አባላት በወረዳ ካድሬዎች መንገድ መሪነት የድሮና የመድፍ የዙ 23ና የሞርተር እንዲሁም የቢኤም ሽፋን እየሰጠ ያሰለፈ ቢሆንም ነገር ግን ይህ ሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ ሽንፈትን ተከናንቦ ውሏል። በውጊያው 4 ብሬን፣ 1 ስናይፐር እና 107 ክላሽንኮቭ መሳሪያ፣ 2 ወታደራዊ ኦራል ተሽከርካሪዎች ከነጫኑት ሬሽንና ተተኳሽ እንዲሁም 146 ወታደሮችና በርካታ ወታደራዊ መገናኛ ሬዲዮችን በፋኖ መማረካቸውን ለማረጋገጥ ችለናል። በተጨማሪም የጠላት ብልጽግና ቡድን ከሌላ ወረዳ ውስጥ ለገና በዓል ለእርድ አዘጋጅቷቸው የነበሩ 4 ሰንጋ በሬዎችና በርካታ ኩንታል የምግብ እህል በፋኖ ቁጥጥር ስር ውሏል። በዚህ ውጊያ ከተገደሉት በመቶዎች የሚቆጠሩ የመከላከያ ሰራዊት አባላት፣ የሚኒሻ እንዲሁም የአድማ ብተና አባላት በተጨማሪ መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም ተገድለዋል። ከፊሎቹም በከባድ ሁኔታ ቆስለዋል። መከላከያን መንገድ ሲመሩ ተገኝተው ከተገደሉ የወረዳ አመራሮች መካከል የከለላ ወረዳ ገንዘብ ጽሕፈት ቤት ዕቃ ግምጃ ቤት ኃላፊ አቶ አሚኑ አህመድ፣ የወረዳው ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ አሊ አህመድ የሱፍ እንዲሁም የወረዳው ሚሊሻ ጽሕፈት ቤት የሰላም አስከባሪ ሂደት ኃላፊ ሳጅን አልይ አህመድ አብዲን ጨምሮ ሌሎች የወረዳው ጸጥታ ቢሮ አመራሮችና አባላት እንደሚገኙበትም ታውቋል። ይህንን ተከትሎ የከለላ ወረዳ አስተዳደር ከታህሳስ 8 2018 ዓ.ም ምሽት ጀምሮ እስከ ትናንት ታህሳስ 30 2018 ዓ.ም ጀምሮ ለአምስተኛ ጊዜ የሐዘን መግለጫ ማውጣቱን መረብ ሚዲያ ከወረዳው ይፋዊ ማህበራዊ ትስስር ገጽ ተመልክቷል። ወረዳው በመግለጫው ከአመራሮች መካከል አንዳንዶቹ በተገኙበት ነው የተገደሉት ያለ ሲሆን ሌሎቹ ደግሞ በውጊያ መሃል የተገደሉብኝ ናቸው በማለቱን ነው መረብ ሚዲያ የተመለከተው። 5 የዘራፊው ብልጽግና አገልጋይ የነበሩ የሚሊሻና አድማ ብተና አባላት የ206ኛ ኮር 14ኛ ክፍለ ጦሩን ተቀላቀሉ። ህልሙ ሁሉ እንደ ጉም ሆኖ ያመነው ሁሉ የሚከዳው የሌቦች መዳረጃ የሆነው ኦህዴድ መሩ የብልጽግና ስርዓት በህዝባችን ላይ እኩይ ተግባርን ይፈጽም ዘንድ ባሰለጠናቸውና ባሳደጋቸው ሰራዊቶች እየተከዳ እርቃኑን እየቀረ ይገኛል። ከመደበኛ መስመራዊ ውጊያዎች እስከ ምስጢራዊ የቦምብ ጥቃቶች በሚደረጉ ኦፕሬሽኖች በርካታ ሰራዊቶችን እያጣ የሚገኘው ይህ ዘረፋ ስብስብ በሰራዊቱ እየተከዳ ይገኛል። በትናንትናው ዕለትም 5 የብልጽግና ሰራዊት አባላት ከደብረ ማርቆስ ከተማና ሊባኖስ ቀጠና የ14ኛ ክፍለ ጦርን ተቀላቅለዋል። እነርሱም አማራ ጥላይ መከላከያ፣ ይበልጣል አሞኝ መከላከያ፣ ውሸት ላመስገን ሚሊሻ፣ በላይነህ ሀገይ ሚሊሻ፣ በላይነው ተስፋ ሚሊሻ ሲሆን ፋኖ እያደረገ ያለውን የምህረት ጥሪ በመቀበል ተቀላቅለዋል። ገዳዩ ሌባውና ዘራፊ አብይ ቅጥረኛ ሚሊሻ በጃዊ ፈንደቃ ከተማ ንጹሐን ዜጎችን በመግደልና በመዝረፍ ላይ ተሰማርተዋል። ሰሞኑን በ2 ቀናት ውስጥ ጃዊ ፈንደቃ ከተማ ላይ የሚገኘው አረመኔው የአብይ ሎሌ ወገኑ የከዳ ጨካኙ ገዳይና ዘራፊ ቡድን የሚከተሉትን ዘግናኝ ተግባራት በማህበረሰቡ ላይ ፈጽሟል። ሀብታሙ ደምላሽ የተባለውን ሰርቶ የሚኖር ንጹህ ግለሰብ ከብት ገበያው ላይ በሚሊሻ ተገድሏል። ታደለ ዘመኑ የተባለ የ18 ዓመት ልጅ ብር አምጣ በማለት ሃይስኩል ጀርባ ላይ በሚሊሻ ተገድሏል። ለጊዜው ስሙ ያልታወቀ ግለሰብ ላይ 200 ሺህ ብር ተዘርፏል። ከአንድ ግለሰብ ላይ 10 ሺህ ብርና ሞባይል ወስደው ግለሰቡ ፖሊስ ጣቢያ ለማመልከት ሲሄድ የዘረፈው ሚሊሻ አይቶት ይህ ነው የዘረፈኝ ሲል እንደገና ደብድበው ሰደውታል። አለሙ ይላቅ የተባለውን ግለሰብ የ14 ዓመት ሴት ህፃን ልጁን አፍነው ሲወስዱ የገናን በዓል የሚያከብሩ ሰዎች ከብት እያረዱ እያለ አስጥለውታል። ጉባኤ የሚባል ባለ አባዱላ መኪና ባለቤት በመደብደብ ህዝብ እንደጫነ ወደ ጃይማላ መውጫ ከምሽቱ 1 ሰዓት አካባቢ ዳንግላ በር አስፓልት ጫፍ ላይ የተሳፈረው ሙሉውን ህዝብ ዘርፈዋል። የህዝባችን መከራና ሰቆቃ በአብይ ተላላኪ ሎሌዎች አማካኝነት ተጠናክሮ ቀጥሏል። ይህም ደግሞ የሽንፈት ምልክት ነው። ትግላችን በጋራ እንጠብቅ፣ መዳረሻችንን እንወቅ። ከምንጊዜውም በበለጠ የትግላችን አረሞችና ሾተላዮች እየተከታተልን ትግላችን ለሚደርስበት መዳረሻ የየበኩላችን መወጣት አለብን። ለዘመናት የአማራ ህዝብ ለመብቱ ለማንነቱ ሲታገል ቆይቷል። ነገር ግን ሚያዝያ 3 2015 ዓ.ም ህዝባችን አነሳስተን ለመጀመሪያ ጊዜ ከሁሉም በፊት አገዛዙን 9 ትጥቅ ብቻ ይዘን ፊት ለፊት ገጥመናል። በወቅቱ የተሰራው ስራ በታሪክ ማህደር ላይ የተቀመጠ በሌሎች ግዛቶችና ከክልሉ ውጭ ያለውን የአማራን ህዝብ ያነቃቃና ወደ ትጥቅ ትግል ያስገባ ታምር ነበር። በራሱ ዓላማና በራሱ አጀንዳ አማራው ለራሱ በራሱ ተነስቶ ጫካም ቤቱ አደረገ። በትግል ሂደቱ ውስጥ አሁን ያለንበት ደረጃ ከመድረሳችን በፊት የአማራ ፋኖ በሸዋን በጠራ የትግል መስመርና ስልት ላይ
እንዲቆም አድርገናል። ስልታችን ፖለቲካዊ የትጥቅ ትግል መስመራችን አማራነት፣ የአማራ ህዝብ ጥያቄዎች የሚመለሱትና የህልውና አደጋው ለአንድና ለመጨረሻ ጊዜ የሚቀለበሰው ጥገናዊ ለውጥ ሳይሆን ስር ነቀል ለውጥ በማምጣት ነው ብለን በማሰብ ዘር አጥፊውን አገዛዝ ነቅለን በምትኩ ሁሉን አካታች ስርዓት ለመትከል በፍጹም ታማኝነት ትግላችን እየመራ እንገኛለን። የአማራ ብሔርተኝነትን የትግል መስመራችን አልፋና ኦሜጋ ስናደርግ አማራውን በማንነቱ ለይቶ በሀገሪቱ የትኛውን ቦታ ሲጨፈጭፍና ሲያስጨፈጭፍ የነበረው ኃይል መንግስታዊ መዋቅሩን በመጠቀምና አስረኛ ትርክት በመቅረጽ በመሆኑ በርካታ መስዋዕትነት ተከፍሏል። ዛሬ ላይ የደረሰውን ትግል የአማራ ታጋይ ሰራዊት፣ የአማራ ህዝብ፣ የአማራ ዲያስፖራ፣ የትግሉ መሪዎች በማንኛውም ዋጋ ትግሉን ጠብቀው በድርጅታዊ ማዕቀፍ ወደፊት ማስኬድ ይኖርባቸዋል። የእኛ ትግል ሙሉ ስርዓታዊ ለውጥ ለማምጣት እስከሆነ ከዚህ ውጭ የሚንቀሳቀስ የትግል መሪም አባልም በጋራ ሁላችንም ልንታገለው ይገባል። ጉዟችን ወደምንፈልግበት የአሸናፊነት ዋንጫ ወደምናነሳበት ከአባዊና ፖለቲካዊ ስበት እንዲሄድ ሁሉም መስራት አለበት። ለዚህም የትግሉ መስመር በእንቅፋትነት የተጋረጠ ማንኛውንም አካል ገለል ለማድረግ ያስፈልጋል። ከአገዛዙ ጋር የሚደረጉ ንግግሮች፣ ውይይቶች በሚል ሽፋን የሚካሄዱ ፖለቲካዊ ግልሙትናዎች ትናንት ስናወግዝ ነበር፣ ዛሬም እናወግዛለን፣ ነገም እንታገላለን። ብሩክ ስለሺ የአፋብኃ ደቡብ አማራ ቀጠና ሳምነው ዕዝ የውጭ ጉዳይ መምሪያ ኃላፊ። ግብጽ፣ ሱዳን፣ ጅቡቲና ሳውዲ አረቢያን ጨምሮ የሁለት የእስልምና ሀገራት የእስልምና ትብብር ድርጅት እስራኤል ለሶማሌላንድ የሰጠችውን እውቅና እንድታነሳ ጠየቁ። የአገሪቱ የውጭ ጉዳይ ሚኒስቴሮችና የትብብር ድርጅት ትናንት በጋራ ባወጡት መግለጫ የእስራኤሉ የውጭ ጉዳይ ሚኒስቴር ጌዲዮን ሳር ከቀናት በፊት በሶማሌላንድ ያደረጉትን ጉብኝት አውግዘዋል። በሀገራት ውስጥ የመገንጠል አጀንዳዎች መደገፍ ተቀባይነት የሌለውና በቀጠናው ውጥረትን የሚያባብስ ድርጊት ነው በማለት የኮኑት ሀገራቱና ድርጅቱ ሶማሊያ ሉዓላዊነትና የግዛት አንድነቷን ለማስከበር የወሰደቻቸውን ዲፕሎማሲያዊና ሕጋዊ እርምጃዎች እንደግፋለን ብለዋል። እስራኤል የሶማሌ ሉዓላዊነትና የግዛት አንድነት እንድታከብርም አገራቱን የእስልምና ትብብር ድርጅት ጠይቀዋል። የትግራይ ጊዜያዊ አስተዳደር በሰሜኑ ጦርነት ወቅት ከባድ የአካል ጉዳት የደረሰባቸው 20 የትግራይ የቀድሞ ተዋጊዎች በሀገር ህንድ ከፍተኛ ሕክምና እንዲያገኙ ዛሬ መሸኘቱ አስታወቀ። የትግራይ አርበኞች ኮሚሽን የተባለው ተቋም 20ዎቹን የትግራይ የጦር ጉዳተኞች ህንድ ወደሚገኘው አፖሎ የሕክምና ማዕከል የላከው ከትግራይ የቀድሞ ተዋጊዎች የጤና ማዕከል ጋር በመተባበር መሆኑን ጊዜያዊ አስተዳደሩ ገልጿል። የጦር ጉዳተኞችን ተንከባካቢዎችና የሕክምና ባለሙያዎችን ጨምሮ ዛሬ ወደ ህንድ የተጓዘው ቡድን አባላት ብዛት 31 መሆኑን ጊዜያዊ አስተዳደሩ ጠቅሷል። ከሰሞኑ ጦርነት ወዲህ እስካሁን ከ80 በላይ የትግራይ የጦር ጉዳተኞች በተለያዩ ሀገራት ከፍተኛ ሕክምና ማግኘታቸውንም የጊዜያዊ አስተዳደሩ መረጃ ጨምሮ አመላክቷል። ታይዋን የኢትዮጵያ መንግስት ታይዋን የቻይና ግዛት አካል ናት ማለቱ ሐሰተኛ አባባል ነው ስትል ተቃወመች። ታይዋን ሶማሌላንድ በሚገኘው ኤምባሲዋ በኩል ዛሬ ባወጣችው መግለጫ የኢትዮጵያ መንግስት የቻይና ኮሚኒስት ፓርቲን ፕሮፓጋንዳ በመድገም ለቻይና መገበሩ በጥልቅ አሳዝኖኛል ብላለች። ታይዋን የኢትዮጵያ መንግስት ቻይናን በደመነፍስ ከመከተል እና ቀጠናዊ ሰላምን መረጋጋት የሚያውቅ የዛቻ ትርክትን ከመደገፍ እንዲቆጠብ ጠይቃለች። ታይዋን ይህን ወቀሳና ጥሪ ያቀረበችው የኢትዮጵያ መንግስት የአንዲት ቻይና መርህን እንደሚደግፍና ታይዋንም የቻይና ሉዓላዊ ግዛትን መሆኗን መግለጡን ተከትሎ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ